ኢትዮጵያን እየጎበኘ ያለው አይሾ ስፒድ ዛሬ እጅግ መነጋገሪያ ሆኖ በከተማችን ውሏል። አይሾ ስፒድ ከዩቲዩብ ዝነኝነት እስከ አፍሪካ ጉብኝት የ21 ዓመቱ ወጣት ትልቅ አቅምና የገዘፈ ተጽዕኖ ፈጣሪነቱን ለዓለም እያሳየ ይገኛል። አነጋጋሪው አይሾ ስፒድ የኢትዮጵያ ጉብኝቱ ምን ይመስላል? ስለ አይሾ ስፒድ ጥቂት እንላችኋለን። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው መንጋብዘው። አሜሪካዊው ዩቲዩበር አይሾ ስፒድ ወይንም በሙሉ የመዝገብ ስሙ ዳረን ዋትኪንስ በኢትዮጵያ ጉብኝት እያደረገ ነው። ይህ ወጣት ስፒድ ዳዝ አፍሪካ በሚል ስያሜ የአፍሪካ ሀገራትን እየጎበኘ ዛሬ ኢትዮጵያ ላይ ደርሷል። የአፍሪካን ባህልና ታሪክን ለዓለም እያስተዋወቀ የሚገኘው አይሾ ስፒድ በአዲስ አበባ የተለያዩ ቦታዎች ላይ በመዘዋወር እየጎበኘ በቀጥታ ስርጭት የኢትዮጵያን የአዲስ አበባን የተለያዩ ቦታዎች ገጽታን ለዓለም አሳይቷል። በመርካቶ ባደረገው ጉብኝቱ ፍራሽ ተሸክሞ ተንገዳግዷል። ጥሬ ስጋ ቆርጦ በልቷል። እንዲሁም ደግሞ ዘራፍ አካኪ ዘራፍ ሲልም በአድዋ ሙዚየም ውስጥ ፎክሯል። ጉብኝቱና በአጠቃላይ በከተማው ውስጥ የፈጠረው ድባብ እጅግ የተለየ ነው። አይሾ ስፒድ በአዲስ አበባ ጉብኝቱን የጀመረው በመርካቶ በአፍሪካ ትልቁ ገበያ እንደሆነ በሚነገርለት በመርካቶ ነበር ጉብኝቱን የጀመረው። በተለይ ደግሞ ፍራሽ ሲሸከም መሰንቆ ሲገዘግዝና የተለያዩ አልባሳትን እየተዘዋወረ ሲገበይ ታይቷል። በዚህ መካከል ታዲያ ብዙዎችን ያስደነቀውና ለአንድ ቲሸርት 6000 ብር የተጠየቀበት ምን ነው ያስባለም አስገራሚ ክስተት በመርካቶ ውስጥ ተስተውሏል። አይሾ ስፒድ ወደ ኢትዮጵያ ከመምጣቱ በፊት ጉብኝት ያደረገው በኬንያ ነበር። የኬንያው ፕሬዝዳንት ዊሊያም ሩቶ ለዚህ ዝነኛና ተጽዕኖ ፈጣሪ ዩቲዩበር የእንኳን ደህና መጣ መልእክት ከማስተላለፍ ባለፈ በተለየ አጀብ ከተማቸውን እንዲጎበኝና የኬንያ ዋና ከተማ የሆነችውን ናይሮቢን በሄሊኮፕተር ከፍ ብሎ እንዲቃኝ አመቻችተውለት ነበር። በኬንያ በነበረው ጉብኝትና የቀጥታ ስርጭት ላይም በአንድ ጊዜ ከ239,000 በላይ የሆኑ ሰዎች ተከታትለውታል። በአንድ ቀን ብቻም ከ300,000 በላይ አዲስ ተከታይ በማግኘትም የዩቲዩብ ተከታዮቹን ቁጥር 48 ሚሊዮን በማድረስ አዲስ ታሪክ እንዲመዘገብ አድርጓል። አይሾ ስፒድ ከ15 ቀናት በፊት ነበረ ታህሳስ 20 2018 ወይንም ደግሞ በፈረንጆቹ የቀን አቆጣጠር ዲሴምበር 29 2025 ለ20 ቀናት የአፍሪካ ሀገራትን ለመጎብኘት ስፒድ ዳዝ አፍሪካ የሚል ጉብኝቱን የጀመረው። የተለያዩ ቦታዎችን እየጎበኘ የሚገኘው አይሾ ስፒድ በኢትዮጵያም እጅግ ዘለግ ላሉ ሰዓታት ያደረገውን ጉብኝት በቀጥታ ስርጭት ለዓለም አድርሷል። የተለያዩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲሁም ደግሞ በድንገት በደረሰበት ቦታዎች የተገኙ የተለያዩ ሰዎች ለአይሾ ስፒድ ያላቸውን ፍቅር አሳይተዋል። የሀገራችንን መልካም ገጽታ ለዓለም ለማሳየትም በብዙ ጥረዋል። በተዘዋወረባቸው የጉብኝት ስፍራዎችም ላይ የተለያዩ ምስሎችና ቪዲዮዎች በዓለም ደረጃ በብዙ ቦታ ተጋርተዋል። ከመርካቶ ወደ ፒያሳ ያቀናው አይሾ ስፒድ በፒያሳ አድዋ ሙዚየም ተዘዋውሮ ጉብኝት አድርጓል። ዘራፍ አካኪ ዘራፍ ሲልም የሀገራችን አርበኞች አልሸነፍ ባይነታቸውንና አይበገሪነታቸውን የሚያሳዩበትን የፉከራ ስርዓት በህብረት አይቷል። እሱም ዘራፍ ያለ ይመስላል። በአድዋ ሙዚየም ጉብኝቱ ብዙዎችን ያስገረመና ያስደነቀው ደግሞ በባዶ እግሩ መጎብኘቱ ነበረ። የአድዋ ድል መታሰቢያ ሙዚየምን በጎበኘበት ሰዓት አይሾ ስፒድ በባዶ እግሩ በመዘዋወር ነበረ ያለውን ክብር ለማሳየት የቻለው። ከፒያሳ ወደ 4 ኪሎ ስላሴ ቤተክርስቲያን አቅንቶም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ስርዓትንና ቤተ መቅደስንም ጎብኝቷል። ወደ 4 ኪሎ ቤተ መንግስት በማምራትም በተለይ በኢትዮጵያ አትሌቲክስ ላይ ደማቅ አሻራቸውን ያሳረፉትና የዓለማችን ፈጣኑ ቤተሰብ በመባል የሚታወቁት የዲባባ ልጆች ተወዳጆቹ አትሌቶች ጥሩነሽ ዲባባ፣ ገንዘቤ ዲባባ፣ እጅጋየሁ ዲባባና ሜላት ዲባባ በአንድ ላይ አብረው ፎቶ ተነስተዋል።
በቤተ መንግስት በነበረው ጉብኝትም የተለያዩ ስፍራዎችን ተዘዋውሮ ተመልክቷል። በተለያዩ የማህበራዊ ሚዲያ ገጾቹ ከ150 ሚሊዮን በላይ ተከታዮች ያሉት አሁን ላይ የ21 ዓመት ወጣት የሆነው አይሾስፒድ ልጅነቱ ያሳለፈው ነገር ብዙዎችን ያስገርማል። በአሜሪካ በሲንሲናቲ ኦሃዮ ከተማ የተወለደው አይሾስፒድ የህይወት ታሪኩ እንደሚያሳየው የወላጆቹ ትዳር በመፍረሱ አብዛኛውን ጊዜውን ያሳለፈው ከእናቱ ጋር ነበር። ይህ የ21 ዓመት ወጣት ገና የ12 ዓመት ታዳጊ ሆኖ ነበረ የቀጥታ ስርጭትን ዩቲዩብ ላይ የጀመረው። ይሁንና ግን እናቱ እንዲያቆም ትፈልግ ነበረ። ገና በ12 ዓመቱ ትምህርቱን ትቶ ወደ ዩቲዩብ ማዘንበሉ ለእናቱ ምቾት አልሰጣትም ነበረ። አይሾስፒድም በጣም ለሚወደው ለእግር ኳስና ትምህርቱም ላይ ትኩረት ለማድረግ ለጥቂት ጊዜ ቪዲዮዎችን መስራት አቁሞ ነበር። ይሁንና ግን በኮቪድ ወረርሽኝ ወቅት ተመልሶ በዩቲዩብ የቀጥታ ስርጭት በመጀመር ስኬታማ ለመሆን ችሏል። የአይሾስፒድ የቀድሞ ቪዲዮዎችን ለተመለከተ የአሁን ሁኔታውን አምኖ ለመቀበል ይከብደዋል። አሁን በከተማችን አዲስ አበባ እየጎበኘና በቀጥታ ስርጭት እያስተላለፈ ያለውን የትኛውን ቦታ ላይ ሆኖ ለተመለከተ እንዲሁም ደግሞ በተለያየ ጊዜ የሚለቃቸውን ቪዲዮዎችም ላየ አይሾስፒድ እጅግ ፈጣን በጩኸት የተለያዩ ደግሞ አደገኛ የሚባሉ ድርጊቶችን ሲፈጽም የሚታወቅ ነው። ይሁንና ቀደም ያሉ ቪዲዮዎችን ለተመለከተ አይሾስፒድ በትምህርት ቤት ቆይታው አይናፋርና ትምህርቱ ላይ ብቻ የሚያተኩር ተማሪ ነበረ። ይሁንና ግን ዓለም እጇን ዘርግታ ለዝነኝነቱ እውቅና እንደሰጠችው የሚያሳዩ የተለያዩ ሽልማቶችን በተለይ ደግሞ በዩቲዩብ የቀጥታ ስርጭት ተጽዕኖ ፈጣሪና ቀዳሚ የመባል ደረጃን ያገኘው አይሾስፒድ የተለያዩ 20 የአፍሪካ ሀገራትን በመጎብኘት የአፍሪካን ባህልና ታሪክን ለዓለም እያስተዋወቀ የሚገኝ ወጣት ነው። ብዙዎች ለዚህ ወጣት ይሄን ያህል ትኩረት እንዴት ሊሰጠው ቻለ ሲሉ ይደመጣሉ። ይሁንና ግን ይህ ወጣት በዓለም ደረጃ ተጽዕኖ ፈጣሪ መሆኑን እያስመሰከረ ይገኛል። በተለያዩ የዓለማችን ክፍሎች ተዘዋውሮ እየጎበኘ ባስተላለፈው የቀጥታ ስርጭት የየሀገራቱ የቱሪዝም እድገት እየጨመረ መምጣቱ ብዙዎች ለዚህ ወጣት ትኩረትና እውቅና እንዲሰጡ ግድ ብሏቸዋል። በሀገራችንም የባህልና ቱሪዝም ሚኒስትር ዴኤታ የሆኑት ወይዘሮ ሰላማዊት ካሳን ጨምሮ የተለያዩ የስራ ኃላፊዎች ከዚህ ወጣት ተጽዕኖ ፈጣሪ ጋር ቆይታ አድርገዋል። የተለያዩ የሀገራችን በተለይ ደግሞ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ናቸው የሚባሉ ወጣቶችም ከአይሾስፒድ ጋር አብረው ቆይታ አድርገዋል። በተለይ ደግሞ በመልክ የሚመሳሰለው ከኢትዮጵያዊው አይሾስፒድ ጋርም ዘለግ ላሉ ሰዓታት አብረው በቀጥታ ስርጭት ላይ የተለያዩ ተግባራትን ሲከውኑ ታይተዋል። ሌላኛው እሱን የሚመስለው ደግሞ ከዚምባብዌ የመጣው በመልክ የሚመሳሰለው ሌላኛው ሰው ነው። ኢትዮጵያዊው አይሾስፒድ በመባል የሚታወቀውም እጅግ ጥሩና መልካም አጋጣሚ ይሆንለት ይመስላል። ምክንያቱም ከአይሾስፒድ ጋር በዓለም ደረጃ እጅግ ታዋቂ የሆነና በቀጥታ ስርጭት ቪዲዮዎቹ በሚሊዮን የሚታይለት ወጣት ጋር አብሮ በመልክ ከመመሳሰል ባለፈ ዘለግ ላለ ሰዓት ደግሞ አብሮ መታየቱ ምናልባትም ነገ የተሻለ የሚባል እድል ይዞለት እንደሚመጣ ይታወቃል። እዚህ ላይ ግን በመልካምነቱ ሳናነሳው የማናልፈው ቲክቶከር አዶናይ ብርሃንን ነው። አዶናይ ለኢትዮጵያዊ አይሾስፒድ አስተርጓሚ በመሆን እጅግ ከፍተኛ ጥረት ሲያደርግ ተመልክተናል። በጋርዶቹ እየተገፈተረ ወዲያ እየተባለ እሱ ግን በትዕግስት ለአንድ ወጣት ለአንድ ሰው እድገት ያሳየው ትዕግስት ብዙዎችን አስደንቋል። አይሾስፒድ ቡና ሲጠጣ የኢትዮጵያ ቡና እጅግ ለየት ያለ መሆኑን ገልጿል። ከበደኝም ሲል ተናግሯል። አይሾስፒድ ጥሬ ስጋ ተመግቦ እንዲሁም ደግሞ የተለያዩ ባህላዊ እስክስታዎችን ወይንም ደግሞ ጨዋታዎችን ሲጫወት ከቆየ በኋላ ግን ሆዱን እንዳመመው በተደጋጋሚ ሲገልጽ ቆይቷል። ወደ ኢትዮጵያ ንግድ ባንክ ትልቁ ህንጻ ከገባ በኋላ ግን መደበቅ በማይችልበት ሁኔታ ሆዱን እየያዘ የህመም ስሜት እያስተናገደ መሆኑ ብዙዎችን አስደንግጧል። ምናልባት ጥሬ ስጋ ከተመገበ በኋላ በመጨፈሩ ወይንም ቀምሶ የማያውቀውን ምግብ በመመገቡ አሞት ይሆን የሚል የብዙዎች
ድንጋጤ ሆኗል። ያለመዳቸውን ምግቦች መመገቡ ጤናው ላይ እክል ፈጥሮበታል የሚሉም ብዙ አስተያየት ሰጪዎች በቀጥታ ስርጭቱ ላይ አስተያየታቸውን ሲጽፉ ነበር። በዚህ በኢትዮጵያ ጉብኝቱ በነበረው የቀጥታ ስርጭት ከ250 ሺህ በላይ አዳዲስ ተመልካቾችን ወይንም ደግሞ ሰብስክራይበሮችን ለማግኘት ችሏል። በኬንያ በነበረው ቆይታ በአንድ ቀን ብቻ 300 ሺህ ሰብስክራይበርስ ወይንም ተከታዮችን በማፍራት ቀዳሚ ወይንም በሪከርድነት የተመዘገበ ሲሆን በኢትዮጵያ በነበረው ቀጥታ ስርጭት ደግሞ ይሄንን ዘገባ እስካጠናቀርንበት ሰዓት ድረስ ከ250 ሺህ በላይ አዳዲስ ተከታዮችን ለማፍራት ችሏል። ለኢትዮጵያ ምን አይነት በረከት ይዞላት ይመጣ ይሆን? ከአይሾስፒድ ከ21 ዓመቱ ወጣት የኛስ የኢትዮጵያ ወጣቶች ምን ይማራሉ? የትኛው መልካም ነው ብለው ይወስዳሉ? በዚህ እድሜው በዓለም አቀፍ ደረጃ ታዋቂና ዝነኛ የይዘት ፈጣሪ የሆነው አይሾስፒድ በኢትዮጵያ ስላለው ጉብኝቱስ እንዴት አድርጎ በመጨረሻ ላይ ለሌላው የዓለም ክፍል እንዲህ ነበር ቆይታዬ ብሎ ይናገር ይሆን? ይህንን ከዚህ በኋላ የምንመለከተው ይሆናል። እናንተስ ውድ የሸገር ኢንፎ ሚዲያ ተከታታዮች የአይሾስፒድን የኢትዮጵያ ጉብኝት እንዴት አያችሁ? ምን ታዘባችሁ? ሐሳባችሁን አጋሩን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ